አሁን ትጀምራለህ ምስጋና አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህንን ላም ስላመጣችሁልን ለሰደቃ ለኢደል ፈጥር ስላመጣችሁልን በጣም እናመሰግናችኋለን፣ እናከብራችኋለን። በአላህ ዘንድም አጅሩን የምታገኙ አላህ ያርጋችሁ። ነቢ አላሁመ ሶል ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቶ ወለጋ ዘቢር ሀያት ወለጋ ዘታይምስ አንሻ ወለጋ እና ኢክራም ወለጋ ከዚህ በፊት እንደዚህ አይነት ድጋፍ አድርጋችሁልናል። አሁንም እነዚህን ሰዎች አስባችሁ ለዛሬ ፈጠር እስከ 55,000 ብር የሚገመት ነገር አምጥታችሁ ለእነዚህ ሰዎች ወገኖቻችን አሉ ባሉበት ደግሞ ያፍጥሩ ብላችሁ አስባችሁ ይህን ነገር በማድረጋችሁ አላህ በረካውን ይጨምርላችሁ። እጅግ በጣም እናመሰግናለን። አጠገብ ያሉት የቡሳ ጎነፋ ኃላፊዎች አሉ፣ የተወካዮች አሉ፣ የህዝብ ተወካዮችም አሉ፣ እንዲሁም ምን ያለውኝ ሁላችንም ባላህ ስም እጅግ በጣም አድርገን እናመሰግናለን። ይሄ ድጋፋችሁ ነገም እንዲቀጥል እኒህ ወገኖቻችን ወደ ቀያቸው ተመልሰው ደግሞ እናንተን የሚረዱበትን አጋጣሚ ሲፈጠር ድረስ እጅግ በጣም አድርገን እናመሰግናችኋለን። አላህ ይስጥልን። ሀዋ ነኝ የምትሏቸው መልዕክት ካለ ነው እናንተ ነይ ወደዚህ ችግር የለም። መነጋገር ብቻ ነው ምስጋና እኔ ልጠይቅህ፣ ይህን ድጋፍ ያደረጉላችሁን ሰዎች ምን ትያቸዋለህ? ያው በእኛ እንትን ብዙም መናገር ባትችልም ምስጋናዋን በእኔ በኩልም ደርሷል። እጅግ በጣም አድርገን እናመሰግናቸዋለን። አላህ የተሻለ ነገር ይስጣችሁ። በውጭ ሀገር ያላችሁት እህት ወንድሞቻችን ዛሬም ይሄ የተለመደውን ሽንኩርቱንም ዘይቱንም ሁሉንም ነገር አምጥታችሁልናል። አላህ ይጨምርላችሁ። ነገ የተሻለ ነገር እንዲኖራችሁ ደግሞ ወደ ቀያችሁ እናንተም ተመልሳችሁ ሀገራችሁ ላይ ጥሩ ነገር እንድትሰሩ እንመኝላችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። በጣም እናመሰግናለን።